ሰላም ጤና ይስጥልን ተመልካቾቻችን፣ ሰበር ዜና አለን። ዛሬ በጎንደር ከተማ ብርቱ ውጊያ እየተደረገ ነው። ይህ መረጃ እስከ ተጠናቀረበት ጊዜ ድረስ የፋኖ ኃይሎች ከተማዋን በከፊል መቆጣጠራቸውን ለማረጋገጥ ተችሏል። ከጎንደር ዙሪያ ከማዕከላዊ ጎንደር የተሰባሰቡ የፋኖ ኃይሎች የአገዛዙ ሰራዊት የከፈተውን ጥቃት በመመከት በቀጥታ ወደ ጎንደር ከተማ የዘለቁ ሲሆን ለበርካታ ሰዓታት ውጊያ መደረጉ ታውቋል። የአገዛዙ ሰራዊት ከመሃል ከተማ ወደ ጎንደር መውጫ በር የሸሸ መሆኑንም ያገኘነው መረጃ ያመለክታል። ኮማንደር አረጋም የጎንደር ወታደራዊ እዝ አማካሪ ውጊያው እንደቀጠለ ነው፣ ጎንደር ከተማን ይዞ መቆየት ይሆን ወይስ የተለየ ስትራቴጂ በሂደት የምናየው ይሆናል ሲሉ ለአንከር ሚዲያ ገልጸዋል። ስቱዲዮ እስከ ገባንበት ጊዜ ድረስ የጎንደሩ ውጊያ እንደቀጠለ ነው። ነው። በጎንደር ከተማ አጠቃላይ ከገጠሩ ስመክፉ ከሚባለው ወደ ይባስ ኪዳነ ምሕረት በበታይ ከጎንደር ወጣ ብሎ ከገጠሩ መከላከያ ሰራዊት አጠቃላይ የፋኖ አመራሮች ባሉበት ቦታ ላይ ሄዶ ነው የተነኮሰው። እነ ባሻ ስጦታው እነ ሀብቲ ወልዴ አጠቃላይ መሰል ጓደኞቹ ባሉበት ሌሎም በርካታ የማዕከላዊ ጎንደር ፋኖ በተካተቱበት ቦታ ላይ ስመክፉ ከሚባለው አንገረብ ማዶ ከወንዝ ማዶ ጀመራቸው። በጠዋቱ የጀመረ ጦርነት ተካላይ እነዚህ የተከፍኳቸው የፋኖ አመራሮች ጦርነቱን ግፋ በማለት ወደ ጎንደር ቀበሌ 18 ከተማው ላይ ያስገብተውታል። የድል ባለቤቱ ነው። እስካሁን ድረስ አጠቃላይ በድል እየተመዘገቡና በድል እያስመዘገቡ የኦነግ ሸኔ የመከላከያ ሰራዊት ወደ ማዕከላዊ ጎንደር ወደ መምሪያ መሀል ከተማ እየፈረጠጠ ግሬን አውጭ እያለ ነው የሚገኘው። ምናልባት ይሄ ውጊያ በምን ሊነሳ ቻለ? በእቅድ ተዘጋጅታችሁ ነው ወደ መንግስት ጦር ሄዳችሁ ለማጥቃት ያደረጋችሁት ነው ወይስ በምን መልኩ ሊጀመር ቻለ? እስቲ የተጀመረበት ሁኔታ አጠቃላይ በክፍለ ጦር በዞናችንና አጠቃላይ በደቡብ ጎንደርና በማዕከላዊ ጎንደር በምዕራብ ጎንደር ክፍለ ጦሮች ተመስርተዋል። አጠቃላይ ከደቡብ ጎንደር እስከ ማዕከላዊ እስከ ምዕራብ ጎንደር 6 ክፍለ ጦር የተመሰረተ ሲሆን በአንደኛው ክፍለ ጦር ግን በእንደዚህ በተከፍቷቸው ክፍለ ጦር ላይ ጦርነት የኦነግ ሸኔ መከላከያ ጀምሯል በጧቱ። ስለዚህ እኛ ይሄንን የጀመረውን ጦርነት ዳር ላይ ለማድረስ ነጻነታችን ለማወጅ አደረጃጀትና ክፍለ ጦሮች ተመስርተው በኮርና በኮማንድ የሚመራ ሲሆን በዚህ ልክ አንደኛው ክፍለ ጦር የመከላከያ ሰራዊት ተንኩሶ በጧቱ አጠቃላይ ከገጠር የተጀመረ ጦርነት ወደ መሀል ከተማ ጎንደር ማዕከላዊ ጎንደር እስከ ቀበሌ 18 ካማኒ ወደ የተቆጣጠረ ሲሆን የፋኖ ኃይል አሁንም ቢሆን ጦርነቱ ያልቆመ ስለሆነ እንዲሁም የሰላም አስከባሪና የሚሊሻ ጽሕፈት ቤት በአሁኑ ሰዓት ታፍኖ አጣብቂኝ ውስጥ እጅ መስጠትና ወይም አጠቃላይ መሞት እንደሚችሉ የታፈኑበት ሁኔታ ነው ያለው። የፋኖ ኃይል አፍሯቸዋል። በዚህ ልክ እያስፈረጠጠ ጎንደር እንደተቆጣጠረ ነው ማስረዳት የምፈልገው። በመንግስት ኃይል ላይ በአገዛዙ ኃይል ላይ ቦታ ከማስለቀቅም ይሁን ሌላም የሰውና የመሳሪያ ኪሳራ በማድረስ ረገድ እንደው ኪሳራውን መግለጽ ይቻላል? አሁን በትግል ስለሆነ ምርኮኛንና ቁስለኛን በመንግስት የሞቱትና ኪሳራን ማስረዳት አይቻልም። ወጃሬ ነው። አሁንም እኒህ ጀግኖቻችን እንደ ሞዴል ሆነው ሌሎችም ደግሞ የእነሱን አርአያ ተከትለው በሌላው ማቅጣጫ ትግሉን እንደሚቀጥል ነው ማሳስበው። በጣም ደስ ብሎኛል። ይህ ትግል በባለፈው ጎንደር ላይ ስንዋጋ የድል ባለቤት ሆነን ነበር። አንዳንድ ጉለቶች ሲያጋጥሙና ዳር ላይ ወጥተናል። አሁንም ደግሞ ተጠናክረን ከተማ ገብተናል። የመጨረሻ ትግሉን ውጤት ላይና ዳር ላይ እንደምናደርስ የሚያስረዳ ትግል እየተቀጠለ ነው። ማዕከላዊ ጎንደር ፋኖችን አመሰግናለሁ። ጀግኖችን ትልቅ አባት ማኔጅ የሚያረጋቸው ኮሩንና ክፍለ ጦሩን በአማካሪና በትግሉ የሚመራቸው መሆኑንም ስሜቴን እገልጻለሁ። በዚህ ልክ ይቀጥሉበት። ሌሎችንም ደግሞ በዚህ ልክ እንዲቀጥሉ ማኔጅ አረጋቸዋለሁ። እንደው ኮማንደር አረጋ አሁን የመንግስት ኃይል የት አካባቢ ነው ያለው? ምናልባት ሙሉ በሙሉ ነው ከተማውን ለቆ የወጣው? እንዴት ነው ከተማው በአሁኑ ሰዓት ያለችበት ሁኔታ? እንግዲህ ከገጠር ገጥሞ ከከተማ ያለ መከላከያ ከጎንደር ከተማ በቁጥጥር ስር የዋለውን ከተማ ገጠር ወጥቶ ፋኖችን ለመጉዳትና ለመከላከል የሚችልበት እድል ፈጥሮ ነበር። ግን ዞሮ አጠቃላይ አደረጃጀትና አዲስ አደረጃጀት ፈጥረን የጦር ማንዴታችንን ማዘጋጅተን መከላከያው በምን አግባብ ይሄዳል፣ እኛ በምን አግባብ እንዋጋለን ብለን ግምገመን ስትራቴጂያችን ነድፈን አዲስ ስትራቴጂ በነደፍነው መሰረት የተቆጣጠረውን ከተማ መልሰን መቆጣጠር
መቆጣጠር እንደምንችል ገምግመናል። ውጊያችን አሁን ግን ጎንደር ከተማ የነበረው መከላከያ ገጠር ወጥቶ ተዋጋ። ከገጠር ውጊያ ወደ ከተማ ገብተናል። የያዘውን ከተማ ማስለቀቅ እየቻልን ያለ ነው። እስካሁን ድረስ የጎንደርን ከተማ ተቆጣጥሮ ተቀምጦ ነበር። ዙሮ ግን ውጊያችን ምን ነበር፣ ለምን ተቆጣጠር የሚለውን ገምግመናል። በመገምገማችን ልክ ውጤታማ ሆነን ከተማ ያለውን ወታደር ማስለቀቅ የምንችልበት እድል ፈጥረናል። በዚህ ልክ ነው አሁን ውጊያችን ገምግመን አሁን በአዲስ ደረጃ ቤት የተሰለፍ ነው። እንግዲህ በተደጋጋሚ እንደምትሉትም ከተማ ይዞ መቆየት የእናንተ ስትራቴጂ አይደለም። አሁንም ጎንደር ከተማ ላይ የእናንተ ተልዕኮ ከተማውን ተቆጣጥሮ መቆየት ነው ወይስ እንደከዚህ ቀደሙ የራሳችሁን ተልዕኮ ፈጽማችሁ የምትወጡበት ይሆናል? እንግዲህ አጠቃላይ እንደ ውጊያው ስርዓትና ስትራቴጂያችን ተቆጣጥሮ መቆየት የሚችልበት እድል ይኖራል ወይስ አይኖርም? አጠቃላይ የውጊያ ስርዓታችን ሽምቅና የሌላ ውጊያ ፋቲንግ የምንጠቀም መሆኑን ሽምቅ ውጊያ ነው የምናካሄደው። ስለዚህ ተቆጣጥረን መቆየት ከቻልነ እንቀጥላለን፣ ካልቻልነ ደግሞ የራሳችን ሲስተምና ውጊያ ስትራቴጂያችን መንደድሰን የምንቀጥልበት ወይም የምናፈገፍግበት አጠቃላይ እንደ ሁኔታው የውጊያውን ስርዓት እየገመገምን የምንሄድበት እድል ነው። ስለዚህ ከአጠቃላይ የዚህ የኦነግ ሸኔ መከላከያ ሰራዊት አቅሙንና እግሩን እየገመገምነ ምንም ያለምንም ኪሳራ በጠላት ላይ ኪሳራ እያስመዘገብነ ያለምንም ኪሳራ ድሉን ማስመዝገብ እንደምንችል ገምግመናል። ከመንግስት ኪሳራ ባለፈ እስከ 4 ኪሎ መድረስ የምንችልበት አዲስ አደረጃጀትና ኮር አመራሮችና ኮማንዶችን መርጠን በዚህ በክፍለ ጦሮቹ እንዴት ውጊያ እንደሚካሄድ ገምግመን አሁን የመጀመሪያው ክፍለ ጦሮቹ ተገምግመው የተመሰረቱ በዚህ በአይባ ኪዳነ ምሕረት በጎንደር ዙሪያ ላይ ማዕከላዊ ጎንደር ገምግመናል። ሌሎችም ተመስርተዋል። ሰሞኑን በሚዲያ ላይ እናሳውቃለን።